ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አንድ ወንድማችን እዚህ ጥያቄ ይጠይቃል። ምን ይላል? ውሱ ጥያቄ ነበረኝ። አንድ ሰው ከእንቅልፉ ሲነቃ ለፈጅር ሶላት ሲነሳ ራሱን ጀንቦ አገኘው፣ ግን የሚታጠብበት ውሃ የለም። ምን ማድረግ አለበት? ተይሙም ማድረግ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወኢን ኩንቱም ጁኑበን ፈጠሃሩ ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱ ሚንኩም ሚነል ጋኢጢ አው ላመስቱሙ ኒሳአ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን አለ። ወኢን ኩንቱም ጁኑበን ፈጠሃሩ አለ። ጀናባ ብትሆኑ ታጠቡ፣ ሻወር ውሰዱ አለ። ውሃ ካላገኛችሁ ደግሞ በንጹህ አፈር ተየሙም አድርጉ አለ። ተየሙም አደራረጉ እንዴት ነው? ለኡዱ እንደሚደረገው አይነት ነው ወይ ከተባለ አዎ ልክ እንደዚያ ነው። እሱም ላሳያችሁ። ቢስሚላህ ትሉና ንጹህ አፈር ላይ ሄዳችሁ በመዳፋችሁ እንደዚህ ትመታላችሁ። ከዚያ በኋላ ፊታችሁ እንደዚህ ታብሳላችሁ። ከዚያ ይሄኛውን በዚህ ይሄን እንደዚህ ማበስ